አንዳንድ እህቶቻችንማ ስጋ ወደሙ ለመቀበል እንኳን ሲመጡ በዚህ አይነት ፈተና ውስጥ ወድቀው ይመጣል። ክርስቶስ ውበት ይሆንለት ሌላ መዋቢያ ያስፈልገው። እንደምን ቆያችሁ? የእግዚአብሔር ሰላምና ጸጋ ከሁላችን ጋር ይሁን። ቢመራችሁም አንድ ነገር ልናገር ስለሆነ ዋጥ አድርጓት። ብዙ ጊዜ በቤተ ክርስቲያን ብዙ ኦርቶዶክሳውያን እህቶቻችን ላይ የሚታየው የእህቶቻችን ጾር ወይም ደግሞ ፈተና ከሚባለው ነገር አንደኛው ጌጣጌጥን መውደድ ነው። በእውነት ክርስቶስ ጌጥ የሆነለት፣ ክርስቶስ ውበት የሆነለት፣ ክርስቶስ ግርማ ሞገስ ክብር የሆነለት ሰው በሌላ ጉዳዮች ያጊያጠ ሁለቱንም ልውደድ ማለት እንዴት ይቻላል? እግዚአብሔር ልጆች እግዚአብሔርን ምናከብር እግዚአብሔርን ምናምን ወይም ወደ እግዚአብሔር ወደ አምላካችን ራሳችንን መስጠት ከመጣ ሙሉ ውበትና ድምቀታችን የሚሆነው እግዚአብሔር መልካም ስለሆነ በጎ ስለሆነ ቸር አምላክ ስለሆነ ሁላችንን ውብና ድንቅ አድርጎ ፈጥሮናል። ስለዚህ እግዚአብሔር ባስዋበው ላይ አንቺ እህቴ የምትጨምሪው ሌላ ነገሮች አይኖሩም። ይልቁንም በአምልኮ ስፍራ በቤተ ክርስቲያን ሲሆን ደግሞ ይሄ ፈጽሞ ነውር ነው። አንዳንድ እህቶቻችንማ ስጋ ወደሙ ለመቀበል እንኳን ሲመጡ በዚህ አይነት ፈተና ውስጥ ወድቀው ይመጣል። ክርስቶስ ውበት ይሆንለት ሌላ መዋቢያ ያስፈልገው። ውበትም ሞገስም ድምቀትም ራቁቱን ተሰቅሎ ያስዋበን ቸሩ መድኃኔዓለም አምላካችን። ቢመራችሁም ዋጥ አድርጓትና በዚች እውነት ላይ አስቡባት። የእግዚአብሔር ጸጋ ከሁላችን ጋር ይሁን።